ሰላም ጤና ይስጥልን እንደምናችሁ ውድ የቲክቶክ ቤተሰቦቼና መላው የክርስትና እምነት ተከታዮች እንዴት ናችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ዛሬ ብቅ እንድል ያደረገኝ አንዳንድ ነገሮች ነበሩና በክርስትና ዙሪያ ላይ የተወሰነች ጥቂት ነገር ላውራ ብዬ አስቤ ነው። ይህ ምንድነው? ባለፈው በወላይታ ዞን የተካሄደው የሰላማዊ ሰልፍ በጣም እጅግ በጣም አስከፍቶኛል። ብዙ አስቤያለሁ ላለመናገርም ያው ከሰዎች ስህተት አይጠፋምና አልፌዋለሁ። ግን አሁን እንድንማር የምፈልገው ከኔም ባይሆንም ከክርስቶስ የምንማረው ነገር አለና ክርስቶስ በመስቀል ላይ የሞተው ክርስቶስ ስለኛ የተንገላታው ይቅር ሲል የነበረው የሚያደርጉትን ይቅር ያውቁምና ይቅር በላቸው ያለው ያለ ምክንያት አይደለም። የኛ ኃጢአት ብቻ ይቅር እንዲባልልን አይደለም፣ ይቅር ተብለን ይቅር እንድንል ነው። ይህንን አንዳንዴ ቤተክርስቲያን እንድታስታውሰን ይገባል፣ ለመላው ክርስትና እምነት ተከታዮች። በዚህ ጉዳይ ላይ ሰላማዊ ሰልፍ እንድንወጣ የሚደግፍ የመጽሐፍ ቅዱስ ክፍል አንድም የለም። መጽሐፍ ቅዱስ ክብሩን አስጠብቁልኝ ብሎ ክርስቶስም ጋርድ አልቀጠረንም። አንድም ቀን ስለ ክርስቶስ አግዘን ተነስተን ዘራፍ እንድንል የተፈቀደልን ትምህርት ክርስቶስ ሲያስተምር አላየንም። የለም፣ የሌለ ነው። በዚህ ዙሪያ ላይ ትኩረት አድርጋችሁ እንድታስቡ ነው። ክርስቶስ በየምኩራቡ አስተምሯል። እንዲህ አይነት ትምህርት አልነበረም። ኢቨን እንኳን ጴጥሮስ ጆሮውን በቆረጠ ሰዓት ሰይፍን የሚመዝ በሰይፍ ይሞታል ብሎ የዛን ሰው ጆሮ እንደገና ፈውሶታል። ትዝ ይላችሁ ከሆነ እኔ አሁን በሰፊው ልመለስ። አሁን ግን ምለው ሰላማዊ ሰልፍ የወጣችሁም አካላቶች የከሰሳችሁም ካላችሁ ይቅርታን እንድታደርጉ አሳስባችኋለሁ። ይቅርታ አድርጉ፣ ማሩ። እናንተ አልተበደላችሁም። ይህ ሰው ክርስቶስን ቢያውቅ ያንን መጽሐፍ ቅዱስ ባልቀደደ ነበረ። አላወቀም። ለዚህ ሰው ደግሞ ክርስቶስ ሞቶለታል። እናንተ ክርስቶስ የሞተለትን ሰው አሳዩት፣ መንገዱን አሳዩት እንጂ እንዴት ነው እስቲ ክርስቶስ የሞተለትን ሰው እንደገና እኛ ደግሞ የምናርቀው? ይሄ ደግሞ ከባድ ኃጢአት ነው የሚሆንብን። ስለዚህ ይህን ሰው ከታሰረበት አስወጡት፣ ይቅርታም አድርጉለት አሉት። እናንተም አልተበደላችሁም። ክርስቶስን ነው የወቀሰው፣ ተዳፈረ ቃሉን። ስለዚህ ይህን ሰው እንደውም እንድንጸልይለት ይገባል ነው እያልኩኝ መመክራቸው። ከዚህ ባለፈ የምትመክሩ ብዙ አዋቂዎች ስላላቸው አንዳንድ ነገር በኮመንት አስቀምጡ ብዬ አስባለሁ። አስቀምጡ።